በእንግሊዝ ፕሪሚየር ሊግ ውድ ተከፋይ ተጫዋቾችን እንግዲህ ምርጥ 10 የሚባሉትን ከፍተኛ ተከፋይ ተጫዋቾችን እንመለከታለን። ወደ ቪዲዮ በእርግጠኝነት ማትገምቱት ደረጃ ላይ የተቀመጠና ዝም ብሎ ካዝናውን እያሳበጠ ይገኛል ብላችሁ የምትናገሩለት ተጫዋች እንደሚኖር እገምታለሁ። ቪዲዮን ኮምፕሊት እያደረጋችሁ ጀምሩት። 10ኛ ላይ የተቀመጠው ጋብሪኤል ጄሱስ ነው። ከአርሰናል 265,000 ፓውንድ ይከፈሏል። ዘንድሮ 12 ጨዋታ ነው ያደርገው፣ 2 ጎል አስቆጥሯል። ምንም ኳስ አመቻችቶ ማቀበል አልቻለም። በአርሰናል 265,000 ፓውንድ ይከፈሏል። በእንግሊዝ ፕሪሚየር ሊግ ደግሞ 10ኛው ከፍተኛ ተከፋይ ተጫዋች ነው። 9ኛ ኢዛክ ነው። ያው በክረምት የዞር መስኮት ላይ ወደ ሊቨርፑል እንደተቀላቀለ ታውቃላችሁ። 125 ሚሊዮን ፓውንድ በጥሬው 5 ሚሊዮን ፓውንድ ደግሞ አቅሙ እየታየ በሚጨመር በድምሩ አዶንሱን ጨምረን በ130 ሚሊዮን ፓውንድ የመጣው እንደምታውቁትና ዘንድሮ በአጠቃላይ በሊቨርፑል ቆይታው ማለት ነው በፕሪሚየር ሊግ ብቻ ካየን 11 ጨዋታ ነው ያደረገው፣ 2 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። ብዙ አይደለም፣ ያው 530 ደቂቃ ብቻ ነው ሜዳ ላይ የተመለከትነው፣ ጉዳትም ስለነበረበት ማለት ነው። ታዲያ ተጫዋች ሳምንታዊ ክፍያው 280,000 ፓውንድ ነው። 9ኛ ደረጃ ላይ ተቀምጧል። 8ኛ ደረጃ ላይ ካይ ሃቨርትዝ ነው። እሱም ተመሳሳይ በሆነ መንገድ ነው። 280,000 ሳምንታዊ ፓውንዶች ከአርሰናል እግር ኳስ ክለብ ወደ ካዝና ይከታል ማለት ነው። በእንግሊዝ ፕሪሚየር ሊግ ዘንድሮ 7 ጨዋታዎች ነው ያደረገው። ወደ 320 ደቂቃ ብቻ ነው ተሰልፎ የተጫወተው። ምንም ጎል የለውም። 1 ኳስ ብቻ አመቻችቶ አቀብሏል። 8ኛ ደረጃ ላይ 8 ላይ ነው መሰለኝ 8ኛ ደረጃ ላይ ተቀምጦ ይገኛል። 7ኛ ደረጃ ላይ ግብጻዊ ልዑል፣ ግብጻዊ ኮከብ አይደለም፣ ግብጻዊ ልዑል ኦማር ማርሙሽ በቢያው ልዑል ፕሪንስ በመባል ስለሚታወቅ ነው። ግብጻዊ ኪንግ ያው ንጉሱ ሳላ ከመሆኑ ጋር በተያያዘ ዞሮ የተጫዋች 295,000 ፓውንድ ወደ ካዝና ያስገባል። ሳምንታዊ በሆነ መንገድ ፍራንክፈርትን ለቆ አምና ነበረ ሲቲን የተቀላቀለው እንደሚታወቀው። ዘንድሮ 17 ጨዋታ አድርጓል። ምንም ጎል የለውም። 3 ኳስ አመቻችቶ አቀብሏል። ኦማር ማርሙሽ 295,000 ፓውንድ ካዝና ውስጥ በማስገባት 7ኛ ደረጃ ላይ ተቀምጦ ይገኛል። ብሩኖ ፈርናንዴዝ 6ኛ ደረጃ ላይ ተቀምጦ ይገኛል። የማንቸስተር ዩናይትድ የማጥቃት እንቅስቃሴ ዋና ዳግፊ ጣሪ ተጫዋች የሆነው ብሩኖ በሳምንት 300,000 ፓውንድ ይከፈሏል። እንግዲህ በእንግሊዝ ፕሪሚየር ሊግም 6ኛ ከፍተኛ ሳምንታዊ የተከፋይ ተጫዋችም ያደርጓል። በአጠቃላይ ዘንድሮ 29 ጨዋታዎች ላይ ተሰልፏል በእንግሊዝ ፕሪሚየር ሊግ ማለት ነው። 8 ጎሎች አሉት፣ 17 ኳስ ደግሞ አመቻችቶ አቀብሏል። በእንግሊዝ ፕሪሚየር ሊግ በርካታ ኳሶችን በአንድ የወር ዘመን አመቻችቶ የማቀበልን ሪከርድ እንግዲህ 20 ላይ ነው የሚገኘው የቴሪ ዳንኤል ሄንሪና ኬቪን ዲ ብሩይነ ማለት ነው። ያንን እያሳደደ ይገኛል። የቡድን አጋሮቹ ግን ሊያግዙት ይገባል። እንግዲህ ያሳካ ላይ ያሳካውም በቀሪዎቹ 6 መርሃ ግብሮች ላይ የሚጠበቅ ይሆናል። ይህ ተጫዋች ግን 300,000 ፓውንድ ሳምንታዊ ክፍያ ወደ ካዝና ያስገባል ማለት ነው። 6ኛ ደረጃ ላይ ተቀምጦ ይገኛል። 5ኛ ላይ የሚገኘውም የሀገሩ ልጅ በርናርዶ ሲልቫ ነው። በርናርዶ ሲልቫም ግልጽ በሆነ መንገድ ያው 300,000 ፓውንድ ነው እሱ የሚያስገባው፣ ግን 5ኛ ደረጃ ላይ ተቀምጦ ይገኛል። ምናልባት ከአዶንስና ጥቅም ጋር በተያያዘ ሊሆን ይችላል። በእንግሊዝ ፕሪሚየር ሊግ 5ኛ ከፍተኛ ሳምንታዊ የተከፋይ ተጫዋች ነው። 32 ጨዋታዎችን አድርጓል ዘንድሮ። በአጠቃላይ ወደ 267 ክሊራንስ ምን ያክል ዲፌንሲቭ ወርኮች ላይ እንደሚጠመድ አመላካሽ ጉዳይ ነው። የተለያየ ኢንስትራክሽንና መመሪያዎችን ሜዳ ላይ የሚተግብር አይነት ተጫዋች እንደሆነ ይታወቃል። 9 ዓመታትን አሳልፏል በአጠቃላይ ማንቸስተር ሲቲ ቤት። ከዚህ ዓመት በኋላ ደግሞ ከሲቲ ጋር እንደሚለያይ በይፋ ማሳወቁ አይዘነጋም። በርናርዶ ሲልቫ 300,000 ፓውንድ በማግኘት ማለት ነው 5ኛ ደረጃ ላይ የተቀመጠ ተጫዋች ነው። ከፍ እያለ ነው የምንገኘው። 4ኛ ደረጃ ላይ ቨርጅል ቫን ዳይክ ተቀምጧል። ቨርጅል ቫን ዳይክ 350,000 ፓውንድ ነው የሚያገኘው። እንደሚታወቀው ያው ውሉን በቅርብ ነበር ያደሰው አይደል? 1 ዓመት የሚሞላውም አይመስለኝም ውሉን ካደሰ። ታዲያ ውሉን ባደሰበት ጊዜ ነው እንግዲህ በምፐር ዌጅ በውሉ ላይ የተካተተለት ማለት ነው። 350,000 ፓውንድ ያገኛል። እንግዲህ ዘንድሮ 32 ጨዋታዎች ላይ ተሰልፎ ተጫውቷል። ከ2000 በላይ ደቂቃዎች ላይ ተሰልፎ የተጫወተ ይሄ በአንድ ዓመት ውስጥ በርካታ ጊዜ ተሰልፎ ከተጫወቱ ተጫዋቾች መካከል አንዱ ያደርጓል። ቨርጅል ቫን ዳይክ ምንም ጥያቄ የለውም። የክለቡ ባክላይን የጀርባ በአጠቃላይ ሊቨርፑል ተኝቶ እንዲነሳ ምክንያት ከነበሩ ተጫዋቾች መካከል አንዱ እንደሆነ ይታወቃል። በተለይ ባለፉት 8-9 ዓመታት ማለት ነው። ታዲያ ተጫዋቹ 350,000 ፓውንድ ሳምንታዊ ክፍያ ያለው በእንግሊዝ ፕሪሚየር ሊግ 4ኛ ከፍተኛ ተከፋይ ተጫዋችም ስለመሆኑ መናገር ይቻላል። ካሴሚሮ 3ኛ ደረጃ ላይ ተቀምጦ ይገኛል። እሱም ተመሳሳይ ነው። 350,000 ፓውንድ ነው ሳምንታዊ ክፍያው። ያው ይታወቃል ሪያል ማድሪድ ለቆ ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ ይህንን ገንዘብ በየዓመቱ ሲያገኝ የነበረ ተጫዋች ስለመሆኑ መናገር ያስፈልጋል። የማንቸስተር ዩናይትድም አይ ቲንክ ከፍተኛ ሳምንታዊ ተከፋይ ተጫዋች ካሴሚሮ ነውና በፕሪሚየር ሊጉ ደግሞ ያው 3ኛ ደረጃ ላይ ተቀምጦ ይገኛል። ዘንድሮ በአጠቃላይ 30 ጨዋታዎችን አድርጓል። 8 ጎል አስቆጥሯል። 2 ኳስ አመቻችቶ አቀብሏል። ከ8 ጎሎች አብዛኞቹ ከብሩኖ ፈርናንዴዝ የመነጩ ስለመሆናቸው መናገር ያስፈልጋል። ዘንድሮ እንዲሁም ለየት ያለ በጣም ጥሩ የሚባል እንቅስቃሴ እያደረገ እንደሚገኝ ማስመር ያስፈልጋል። ከካሴሚሮ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ ደግሞ 3ኛ ውዱ ተከፋይ ተጫዋች ስለመሆኑ መናገር ይቻላል። ግብጻዊ ኮከብ መሐመድ ሳላህ 2ኛ ደረጃ ላይ ተቀምጦ ይገኛል። ያው 400,000 ፓውንድ ሳምንታዊ ክፍያ ነው። ይህም ተጫዋች ግልጽ በሆነ መንገድ ክለቡን በነፃ ይለቃል አይለቅም የሚል ጥያቄ በተነሳበት ሰዓት ላይ ውሉ እንዳደሰ ይታወቃል። ቫን ዳይክ እና ሳላህ ኦልሞስት ተቀራራቢ በሆነ ጊዜ ነው ውላቸውን ያደሱት። መሐመድ ሳላህ የሊቨርፑል ከፍተኛ ተከፋይ ተጫዋች እንደሆነ ይታወቃል። የምንጊዜም የክለቡ 3ኛ ከፍተኛ ጎል አስቆጣሪ ተጫዋች ነው። በእንግሊዝ ፕሪሚየር ደግሞ የምንጊዜም ከፍተኛ 4ኛ ደረጃ ላይ የተቀመጠ ተጫዋች ነው። ኦል ታይም ላይ ግሬት ከሚባሉ ተጫዋቾች መካከል አንዱ ነው። ምንም ጥያቄ የለውም። አፍሪካዊ ሆኖ በተለይ በአውሮፓ ሻምፒዮንስ ሊግ 50 ጎሎች ላይ መድረስም የቻለ የመጀመሪያው ተጫዋች እንደሆነ ይታወቃል። ከአንድም ሁለት 3 የወርቅ ጫማዎችን በማሳካት ኤሊት ጨራሽ በጣም ምርጥ ከሚባሉ በፕሪሚየር ሊግ ከታዩ አስደናቂ ተጫዋቾች መካከል አንዱ መሆኑን በግልጽ ያስመሰከረ ተጫዋች ነው። አምና ከፍተኛ ጎል አስቆጣሪና ከፍተኛ ኳስ አመቻችቶ ያቀበለ ተጫዋች እንደነበር ታስታውሳላችሁ። ዘንድሮ 23 ጨዋታ አድርጓል። 6 ጎል አስቆጥሯል። 6 ኳስ አመቻችቶ አቀብሏል። 400,000 ፓውንድ ወደ ካዝናው በማስገባት የፕሪሚየር ሊጉ የ2ኛ ከፍተኛ ተከፋይ ተጫዋች ስለመሆኑ መናገር ይቻላል። አሁን እንደምትገምቱት 1ኛ ደረጃ ላይ የተቀመጠው ኤርሊንግ ሃላንድ ነው። ወደ 525,000 ፓውንድ ነው በሳምንት የሚያገኘው። ይህ ልጅ በ3 ሳምንት ወይም በ4 ሳምንት ውስጥ ወይም በአንድ ወር ውስጥ ማለት ነው ሚሊዮነር ነው ማለት ነው። እዛ
እዛ ሚሊዮነር ነው በአንድ ወር ማለት ነውና 30 ጨዋታ አድርጓል ዘንድሮ 22 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪነት እየመራ ይገኛል። 7 ኳስ አመቻችቶ አቀብሏል። እንግዲህ የእንግሊዝ ፕሪሚየር ሊግ ውዱ ተከፋይ ተጫዋች ኤርሊንግ ሃላንድ ነው። 525,000 ፓውንድ ያገኛል። ጥቅምና ማስታወቂያዎችን ትታችሁ ማለት ነውና በአጠቃላይ ቶፕ 10 ይሄ ነው የሚመስለው። እንግዲህ ሳይገባው ብዙ እያገኘ ነው ብላችሁ የምታስቡትና ይሄ ገንዘብ አይገባውም ብላችሁ የምታስቡት ተጫዋች ካለ ሀሳባችሁን ኮሜንት ላይ ማስቀመጥ እንዳይረሳ። ቤቱን ፎሎ ማድረግም አያይዛችሁ እንዳረሱ ጋይስ። ይመቻችሁ።